ዋትስአፕ ኤቨሪባዲ ዲስ ኢዝ ዩ ቦይ ዮኒ። ለማትሪክ የሚለወጥ ነገር ከሌለ 3 ወር ነው የቀራችሁ። እናም በዚህ አጭር ጊዜ ውስጥ ወይም ደግሞ ባላችሁ ጊዜ እንዴት አሪፍ አድርጋችሁ ተዘጋጅታችሁ ጥሩ ውጤት መስራት እንደምትችሉ በዚህኛው ቪዲዮ ነግራችኋለሁ። ይሄንንም የማደርገው 5 ኢምፖርታንት የሆኑ ነገሮችን ለእናንተ በመንገር ነው። ይሄንን ቪዲዮ ለጓደኞቻችሁ በሙላ ሼር አድርጉ። ወደ መጀመሪያው ነገር እንግባ። የመጀመሪያው ከኤክሴሊት ጋር ስትዘጋጁ ማትሪክ ጉዱ ይፈላል። አብራችሁን ቆዩ። ኤክሴሊት አካዳሚ በ2017 ማትሪክ ለምትፈተኑ ተማሪዎች ለሁላችሁም የሚሆን የእናንተን ልፋት፣ ጥናት ውጤት አሪፍ የሚያደርግና የሚያሳልፋችሁ ትልቅ ውጤት እንድታመጡ የሚያግዛችሁ ለማትሪካችሁ የሚያስፈልግ ቆንጆ ሰርቪሶችን ብዙ ነገሮችን ሰርቶ እየጠበቃችሁ ነው። ጥቂቶቹን ለመንገር ያክል ኤክሴሊት አካዳሚ ጋር ስትሄዱ አንደኛ ኦልሬዲ የተሰሩ 300 ፕላስ የማትሪክ ጥያቄዎች የተመረጡ ጥያቄዎችን ታገኛላችሁ በቪዲዮ ነው ለዛውም። እንዲሁም ደግሞ አሁን በቀረው 103 ቀን ውስጥ እስከ 350 ጥያቄዎች በባዮሎጂ፣ በማትስ፣ በኬሚስትሪና በፊዚክስ ከነመልሳቸው ከነ ኤክስፕላኔሽናቸው በተመረጡ ቻፕተሮች ላይ ተሰርተው አንድ ላይ ተደርገው ይቀርቡላችኋል። ይህንን ስናደርግ የብዙ ዓመት ፈተና አናላይዝ አድርገን አሪፍ የምንላቸውን ኢቨን 2016ን አካተን ነው በቪዲዮ ሰፊ ከሆነ ማብራሪያ ጋር የምንሰጣችሁ ማለት ነው። ይህንን ለሪቪዥን ብትጠቀሙበት ትጠቀማላችሁ። ለሶሻሎች እስከማለታችሁ በፊት ቆይ ለሶሻሎች ደግሞ እንዲያውም ከዚህ የተሻለ ነገር ነው ያደረግነው። ምን አደረግን መሰላችሁ? ለምሳሌ አንድ ቶፒክ ላይ 5 ጊዜ በተለያዩ ዓመታት ተመሳሳይ ጥያቄዎች ማለት በጣም ተቀራራቢ ጥያቄዎች ከተጠየቁ እሱን እንደ አንድ ጥያቄ ቆጥረን እኛ እስከ 100 ድረስ በሂስትሪና በጂኦግራፊ ከነመልስ ከነ ኤክስፕላኔሽን ልናደርግ እንዲሁም ደግሞ የአንዱን ዓመት የቅርቡን ጥያቄውን እንጽፍላችኋለን። ከዛ ግን መልሱን በዚህ ዓመት እንደዚህ ነበር፣ በዚህ ዓመት እንደዚህ ነበር፣ በዛ ዓመት እንደዚህ ነበር እያለን ጽድት አድርገን እንሰጣችኋለን። ይሄንን ለክለሳ ብትሰሩት በጣም ብዙ ጥያቄዎችን በአንድ አድሬስ አደረጋችሁ ማለት ነው። የ9 ዓመት 100 ጥያቄ 1800 በሁለቱ ሳብጀክቶች አድሬስ አደረግንላችሁ ማለት ነው። ኢኮኖሚክስ ደግሞ የአንድ ዓመት ነው የምትፈተኑት ይታወቃል። እሱንም ደግሞ ምን አደረግን? በጣም ብዙ ጥያቄዎችን በየቻፕተሩ አውጥተን ከነመልሱ ከነ ኤክስፕላኔሽን ሰጠናችሁ። በጣም ጸዴ ኖቶች አሉላችሁ። እነሱን ሁሉ የሰራ ሰው ይጠቀማል። ኤክሴሊት አካዳሚ ጋር የማለፊያ ስትራቴጂ ታገኛላችሁ። 10 ደቂቃ የሚረዝም ቪዲዮ ነው። በደንብ አብራርቶ ያስረዳችኋል እንዴት አድርጋችሁ ማለፍ እንደምትችሉ በጣም ትክክል በሆነ መንገድ በሞቲቬሽን ሳይሆን በስራ እንዴት እንደምታሳኩት ይነግራችኋል ያ ቪዲዮ ማለት ነው። እሱ ብቻ አይደለም ኤቭሪቲንግ የተዘጋጀው ሁሉም ሰው በአቅሙ አሪፍ ውጤት ማምጣት እንዲችል ነው። አምና በትንሽ ጊዜ ውስጥ ለውጥ ማምጣት ችለናል። በ2 ወር እንዲሁም ከዛ ባነሰ ጊዜ ውስጥ አሪፍ ውጤቶችን አምጥተዋል። አንዳንዶች 492 አምጥተውበታል። አንዳንዱ ደግሞ 308፣ 310፣ 330፣ 350 አምጥተው አመስግነውናል። እና ቃል የገባነውን በሙላ ያቀረብነው 3 ወር አካባቢ ሲቀር ነው በብዛት ማለት ነው። እና ከዛ ጊዜ ጀምሮ ከኛ ጋር የነበሩ ተማሪዎች በብዛት 400፣ 460፣ 450፣ 480፣ 499 ድረስ ያመጡ ተማሪዎች አሉ። ዘንድሮ ደግሞ 150% ነው ጨርሰን እየጠበቅናችሁ ያለ ነው። እሱ ብቻ አይደለም ከ10 እጥፍ በላይ ሁሉንም የነበረን ነገር አሳድገን አስፍተን ነው የምንጠብቃችሁ። የቀረውን ጊዜ በአግባቡ መጠቀም እንድትችሉ የ100 ቀን ስተዲ ፕላን፣ የ21 ቀን ሪቪዥን ፕላን እንዲሁም ደግሞ ሞዴል ኤግዛም እንፈትናችኋለን። ግንቦት መጨረሻ ላይ ነው የሚሆነው። ጥያቄዎቹም የሚወጡት ማትሪክ ይወጣበታል በተባለው መንገድ ማለትም 9 ኦልድ፣ 12 ኒው፣ 10 እና 11 ደግሞ ኮመን ኮኦርዲኔቶች ብቻ ነው። ሁሉም ያዘጋጀነው ሰርቪስም በዛው መንገድ ነው። እንዲሁም ደግሞ መልሱን እንዲሁም የወጣበትን ዩኒት ምናምንም ደግሞ አንድ ላይ አድርገን ለመላክ እንሞክራለን ማለት ነው። ያንን ካወቃችሁ ከምትሉበትን ቦታ በጣም ክሬቲቭ በሆነ መንገድ ሪቫይዝ የምታደርጉበትን ያዘጋጀነው ፎከስ ኤሪያ ፋይሎችም አሉን። እነዚህ ፎከስ ኤሪያ ፋይሎች እናንተ የቱ ጋር ፎከስ ማድረግ እንዳለባችሁ ለምሳሌ ይሄን ቪዲዮ 80 ቀን ሲቀረው የሚያየው ሰው ካለ ለማትሪክ ማለት ነው ምን ያደርጋል? ፎከስ ኤሪያ ፋይላችን ይወስድና በጣም ብዙ ጥያቄዎች የሚመጡባቸውን ቦታዎች ቀድሞ ያነባል። ከዛ በኋላ ቀለል ያሉ ቦታዎችን ደግሞ ወደ መጨረሻ ላይ ያነባል። እንደዛ አድርጎ ጥሩ ውጤት ማምጣት እንዲችል ማድረግ ይችላል ማለት ነው። ገብታችኋል አይደለ? ጥያቄ በብዛት የማይወጣባቸው ወይንም ደግሞ እነዚህ ቀላል ኒቶች አሉ አይደለ? አንድ ጥያቄ 2 ጥያቄ በጣም ከበዛ 3 የሚወጣባቸው እነሱን ለወደ መጨረሻ ማስቀረት ማለት ነው። ምክንያቱም ኦብቪየስሊ 10 እና 30 ጥያቄ 20 ጥያቄ የሚመጣበትን ዩኒቶች ወይም ሴክሽን ትቶ አንድ 5 ጥያቄ የሚመጣበት ላይ ጊዜ መፍጀት ሞኝነት ስለሚሆን ማለት ነው። ይሄ ማለት ግን ሁሉም ዩኒት አይነበብ ማለት አይደለም። እንዲሁም ደግሞ ኤክሴሊት አካዳሚ ጋር ስትሄዱ ለማንበብ ለሪቪዥን የሚመቹ በጣም ብዙ አማራጭ ያላቸው ኖቶች እንዲሁም ደግሞ ከ100 በላይ ሞዴሎች፣ ወርክቡኮች እንዲሁም ኤግዛም ቡኮች እንዲሁም ደግሞ እኛ ያዘጋጀናቸው ወርክሺቶች ከነመልስ አንዳንዱ ደግሞ መልሱን ራሳችሁ እንድትሰሩ እናደርጋለን። በጣም ብዙ ጥያቄዎችን ለማትሪክ የሚጠቅማችሁ ማትሪክ ላይ የሚመጡ እናንተን ውጤት እንድታመጡ ብቻ የሚያግዙ በጣም ብዙ ሪሶርሶች አሉ። ይህም ብቻ አይደለም፣ ሌላ በራሳችሁ ፔስ የምታነቡበት ሪቫይዝ የምታደርጉበት ፕላንም አለን። እንዲሁም ደግሞ የጎበዝ ተማሪዎች ልምድ አለ። ፕላስ ደግሞ ሞቲቬሽናችሁ እንዲጨምር እንዲሁም ደግሞ አስፈላጊ ምክሮች እንድታገኙ ማለትም የእናንተ ታላላቆች የተሳሳቱትን ስህተት እናንተም እንዳትሰሩ የሚያግዛችሁ ጠቃሚ ምክሮች አድቫይሶች ያሏቸው 40 ኤፒሶድ እንሰራለን ብለን ቃል ገብተናል። አሁን 29ኛ ኤፒሶድ ላይ ደርሰናል። እናም እናንተ አሁን ጀመራችሁ ብትገቡ እኛ በየሳምንቱ አንድ ነው ስንለቅ የመጣ ነው። እናንተ ግን 2ቱን እየሰማችሁ መጠቀም ትችላላችሁ። ያግዛችኋል። በየሳብጀክቱ ቲፕ አለ። ዩኒቨርሲቲ ውስጥ ስትገቡ ምን አይነት ኤክስፒሪየንስ እንደሚገጥማችሁ እንነግራችኋለን። ኢቨን ኦንላይን ፈተና ስትፈተኑ እንዴት እንደሆነ ኤክስፒሪየንስ ሼር እንዲያደርጋችሁ ለማድረግም እንሞክራለን ጎበዝ ተማሪዎች። ፕላስ ደግሞ ተጨማሪ ነገሮችን አሁንም በቀረው 103 ቀን ውስጥ መጀመሪያ ላይ ካልኳችሁ የጥያቄዎች ቪዲዮ ተጨማሪም እየተሰራ ይሄዳል። እናንተን ለማገዝ ወደ ኋላ አንልም። ሌሊትና ቀን እየሰራ እናገዛችኋለን። አብረናችሁ እንሄዳለን። በ100 አካባቢ አይተምስ ጀምረን አሁን ኦልሞስት 1000 አይተሞች አሉ። ነገር ግን ብዙ ነው እንዴት ተጠቀማለሁ በዚህ ጊዜ እንዳትሉ። ለአጠቃቀም ምቹ ነው። የምትፈልጉትን ብቻ ሰሌክት እያደረጋችሁ መጠቀም ነው። ኦርጋናይዝድ ሆኖ በሳብጀክት ኢቭን አንድ
ሳብጀክት ላይ ብዙ ማቴሪያል ካለ ስፕሊት ይደረጋል 9 እና 10 11 12 እንደዚህ ተብሎ ማለት ነው። ለዛ በጣም ብዙ እናንተን የሚጠቅሟቸው ሪሶርሶች በየሳብጀክቱ ጠቃሚ ቲፕስ አሉ እና ፈተና ላይ ምን ማድረግ አለባችሁ፣ ግቢ ውስጥ ምን ማድረግ አለባችሁ፣ በጣም ብዙ ነገሮችን በቃ ማትሪክን በሁሉም መንገድ በሁሉም አንግል ተዘጋጅታችሁ ሬዲ ሆናችሁ እንድታሸንፉ የሚያግዛችሁ ሰርቪስን ያዘጋጀንላችሁ። ይህም ብቻ አይደለም። ባለፉት አንድ ወር አካባቢ ውስጥ ደግሞ በፊት ከነበረን ማለትም ባለፈው 8 ወር 9 ወር ውስጥ ከሰራ ነው 200 አካባቢ ቪዲዮ ተጨማሪ 60 ቪዲዮ ጨምረናል። አሁን ደግሞ በቀረው ጊዜ አትሊስት 40 50 ቪዲዮ እንጨምራለን። ይህንን ስናደርግ 300 ፕላስ ቪዲዮ ይገባል። ለሶሻልም ለናቹራልም በሁሉ መንገድ አቻችለን ሁለታችሁንም ለማገዝ ነው የሄደን ያለ ነው። ማቴማቲክስ ላይ የሚቀረን ሳብጀክት የለም። እንግሊዝኛ፣ ኤሲቲ በጣም ብዙ የሚጠቅሟችሁ ወርክሺቶች፣ ወርክቡኮች፣ መጽሐፍቶች ኢቭን ደግሞ ኢምፖርታንት የሆኑ ሚስ ማድረግ የሌለባቸው ኤሪያዎች ላይ ቪዲዮ ሰርተናል። ብዙ ነገሮችን ለእናንተ አዘጋጅተናል። በመቶ ቀን ውስጥ አንብባችሁ የሚጨርሱበት ፕላን ዝም ብሎ ፕላን አይደለም። በዚህ ቀን በዚህ ሰዓት ይሄንን ዩኒት ከዚህ ዩኒት ጋር አንድ ላይ አድርጋችሁ አንብቡ። በዚህ ጊዜ ደግሞ ሪቫይዝ አድርጉት። ከሳምንት ከሁለት ሳምንት በኋላ ከ3 ቀን ከ4 ቀን በኋላ ለሁሉም ጊዜ ተሰጥቶት ማለት ነው። ያ የሚደረገው ለምንድን ነው? የሚነበበው ነገር ሰፊ ስለሆነ የመርሳት ችግር ብዙዎችን ያስቸግራል። ያንንም ፊክስ የሚያደርግላችሁ አይነት ፕላን ነው። ይህን ሁላ ነገር ጨምረን መጀመሪያ መስከረም ላይ ስንመዘግብ ከነበረው ዋጋ ኦልሞስት 70% የሚቀንስ እንዲሁም ደግሞ አሁን ፈተናው ስለደረሰ ያደረግነው ዲስካውንት 750 እና 500 ከነበረው ላይ ተጨማሪ 100 ብር ዲስካውንት አድርገንላችሁ ናቹራሎች በ650 ሶሻሎች በ400 ብር መመዝገብ ትችላላችሁ። አንድ ጊዜ ብቻ ነው የምትከፍሉት። እስከምትፈተኑ ድረስ አብረናችሁን ዘልቃለን። ብዙ ነገሮችን እየጨመረን እያገዘን እናንተን ጥሩ ውጤት ማስመጣት ማሳለፍ የኛ ዓላማ ነው። ይህን ሁላ ነገር ደግሞ ሰርተን ካልተጠቀማችሁበት፣ ካላነበባችሁበት፣ ካልሰራችሁበት ምንም ጥቅም የለው። የምትባሉትን እስከተገበራችሁ ድረስ እስከለፋችሁ፣ እስካጠናችሁ እኛ የምንላችሁን ምክሮችን እንዲሁም ደግሞ ሪሶርሶቻችንን በሙላ በትክክል እስከተጠቀማችሁ ድረስ አሁን ብቻችሁን ብትዘጋጁ ከምታመጡት ፖይንት ላይ የትኛውም አይነት ተማሪ ብትሆኑ በትንሹ 50 60 እንዲሁም ደግሞ በደንብ ከለፋችሁ ከተጠቀማችሁበት እኛ የምንለውን ነገር በደንብ ተረታችሁ አምናችሁበት ከተገበራችሁ ራሳችሁም ደግሞ አንዳንድ ነገር ጨምራችሁ ከሄዳችሁበት 100 200 ፖይንት ጨምራላችሁ። አይደለም ይሄን ያህል ፖይንት 10 ፖይንት ብታገኙ 290 ያመጣ ሰው አለፈ ማለት ነው። 490 የሚያመጣ ሰው ደግሞ 500 ፕላስ አመጣ ማለት ነው። ስለዚህ ይሄ ሁላ ለእናንተ የሚጠቅማችሁ ሰርቪስ እንዳያመልጣችሁ። የሚቀጥሉት 4ቱ ሜን ቲፕስ እንሄዳለን። አብራችሁን ቆዩ። በቀረው ጊዜ ውስጥ እንዴት ነው the whole thing ከቨር የምናደርገው ፖርሽን እንዴት ነው ከቨር የምናደርገው? ሁለተኛው ነገር ነው። እሱ ጋር ስመጣላችሁ በጣም በአቨሬጅ ተለቅ አድርጌ ቢበዛ 200 ምናምን ነው አይደል? ብዙ መጽሐፎቻችሁ 350 ነው ብለን እናስብ። ከ9ኛ እስከ 12 ስለምትፈተኑ የ4 ዓመት ነው። ከዛ ደግሞ ማትሪክ ላይ የሚወጡት እና ፔጅ በፔጅ መነበብ ያለባቸው 4 የትምህርት አይነቶች ስለሆኑ ለሶሻልም ለናቹራልም ማለት ነው 350ን በ16 እናባዛዋለን። በቀረው ጊዜ ውስጥ ከቨር ማድረግ ያለባችሁ ምንም ያልጀመረ ሰው ለራሱ ብትሆኑ ማለት ነው 5600 ገጽ ይሆናል ማለት ነው። እናም 3 ወር እስከ 4 ወር አይደላላችሁ ያለው እኛ በቃ በሆነ ምክንያት ማትሪክ ወደዚህ ተጠጋምበልና በ100 ቀን ለመጨረስ እንዴ በ100 ቀን ጨርሰን 120 ቀን ካለን 20 ቀን ለሪቪዥን ለጥያቄ መስሪያ በቃ ፎከሳችንን ውጤታማነታችን ላይ ለማዋል እንጠቀምበታለን። በ100 ቀን ለመጨረስ 5600 ገጽ ለ100 ስታካፍሉት በቀን 56 ገጽ ማንበብ አለባችሁ ማለት ነው። ግን ትምህርት ቤት እየሄዳችሁ እንዲሁም ደግሞ 56 ገጽም አይነት አለው የባዮሎጂና የላይክ ኢኮኖሚክስ ሲሆን ኦር የፊዚክስ ሲሆን የማትስ ሲሆን ይለያያል። ምክንያቱም ማትስ ለምሳሌ 56 ገጽ ማጥናት ብዙ ጊዜ ይፈጃል። በባዮሎጂ ማጥናት ደግሞ ሜቢ 2 ሰዓት 3 ሰዓት ብቻ ሊሆን ይችላል። ይሄንን እንዴት ነው የምታቻችሉት? እንዴት ነው የምታደርጉት የሚለው ልንገራችሁ። በጣም እየደከማችሁ እየደበራችሁ ማጥናት ስትችሉ ነው። በቃ ሁል ጊዜ ፈተና ፋይናል ነገ ሲሆንባችሁ በጣም ፑሽ ራሳችሁን አድርጋችሁ ሙዳችሁ መጡ ተመስጣችሁ በመታነቡበት አይነት ስትሬንግስ 100 ቀን ካጠናችሁ ብቻ ነው ልጨርሱ የምትችሉት። እናም ምንድነው የምታደርጉት? በዛ አይነት ወይ ራሳችሁን ፑሽ ማድረግ ነው። የመጀመሪያው ቀን 56 ገጽ ላታነቡ ትችላላችሁ። የመጀመሪያው ቀን 10 20 አንብቡ፣ ችግር የለውም። ሁለተኛው ሳምንት ላይ ግን 60 60 ያረጋችሁ ታስተካክሉታላችሁ። በየቀኑ 5 ገጽ ብትጨምሩ ትደርሳላችሁ። 35 ገጽ ጨመራችሁበት 20 ገጽ ነበረን በል 55 ደረሳችሁ ማለት ነው። እንደዛ ያላችሁ ማሳደግ ትችላላችሁ። 56 ገጹን በዛ አይነት ወይ ከሰኞ እስከ አርብ ለየትኛው ትምህርት መዋል አለበት የሚለውን ማውጣት ደግሞ ሶስተኛው ነገር ይሆናል። ትክክለኛ እቅድ ያስፈልጋችኋል። እቅዱን አውጣችሁ ዛሬ ይሄንን በዚህ ሳምንት ይሄንን በዚህ ወር ይሄንን ብላችሁ በትክክል አውጣችሁ ለዛውም ስታወጡ ደግሞ ኢፌክቲቭ እና ላይክ መተግበር የሚችል የተጋነነ ነገር አታውጡ። ለምሳሌ ማትስ ከ9 እስከ 12ኛ ክፍል በ2 ቀን ይጨርሳለሁ ምናምን ብትሉ ኢትስ ሊትራሊ ኢምፖሲብል አንለስ ከዚህ በፊት የጨረሳችሁትን መከለስ ካልሆነ ማለት ነው። ስለዚህ መተግበር የሚችል እቅድ አውጡ። አራተኛው ጊዜያችሁን አታባክኑ። ጊዜያችሁን ስታባክኑ ብቻ ነው ይህንን ያልኳችሁን ነገር ማድረግ የማትችሉት። ጊዜያችሁን በሶሻል ሚዲያ በምናምን መታባክኑ ከሆነ አደርሱም ኤንድ
ከዛ መጨናነቅ ይሆናል። ማጥናት ትታችሁ መጽሐፍ ላይ ቁጭ ብላችሁ መጨናነቅ ነው የሚሆነው ጊዜው በደረሰ ቁጥር ማለት ነው። ከሱ የሚገላግላችሁ ጊዜያችሁን በአግባቡ መጠቀም ከቻላችሁ ሶሻል ሚዲያ ጭራሽ አትጉ፣ ምንም አያደርግላችሁም። ከ3 ወሩ በኋላ እንደልባችሁ እስከ መስከረም ድረስ ምናምን ፍሬሽመን ስለማትሆኑ መጠቀም ትችላላችሁ። ችግር የለውም፣ የትም አይሄድም። ኢቭን መግባት አለብኝ እንኳን ካላችሁ አጥንታችሁ ጨርሳችሁ በቃ በቀን ይሄ 56 ገጽ ያላችሁ ታላ 56 ገጽ አንብባችሁ ከዛ 4 ትምህርት ነው እቅዱን ያወጣውላችሁ ሁለቱን እንግሊዘኛና ኤስኤቲ በቀን 25 ምናምን ጥያቄ ላይክ እንግሊዘኛና ማትስ አርጋችሁ ኤስኤቲው ላይ በደንብ ሰርታችሁ ምናምን ከዛ በኋላ ተጠቀሙ። እሱ ብቻ አይደለም፣ በተለያየ ነገር በወሬ አስተማሪ ቀረብላችሁ እንትን በማለት በቃ በማይሆኑ ነገሮች የምታረጉት እናንተ ናችሁ የምታውቁት። ፊልም ማየት ሊሆን ይችላል፣ ጌም መጫወት፣ ኤኒቲንግ እነሱን ነገሮች ገደብ ማድረግ ማስቀረት ያስፈልጋል። አዘርዋይስ የማትሪክ ጎላችሁ ፕራዮሪቲ አይደለም። ሶ ጥሩ ነገር ላይመጣላችሁ ይችላል። ኤንድ እሱ እንዳይመጣባችሁ በኋላ እንዳይቆጫችሁ እነሱን ነገሮች እገታ አድርጋችሁ ፎከሳችሁን ወደ ትምህርት ማምጣት አለባችሁ ማለት ነው። የመጨረሻውና ዋነኛው ብዙ ሰው የሚዘነጋው ነገር መጽሐፉን ስላጠናችሁ ሾርት ኖት ስለበላችሁ ቃል በቃል ፔጅ ባይ ፔጅ ስላወቃችሁ ጥሩ ውጤት ታመጣላችሁ ማለት አይደለም። እሱ የሚሆንበት ምክንያት አይምሯችሁ በፈተና በጥያቄ ቻሌንጅ ካልተደረገ እውቀታችሁ ያነበባችሁት እየጠፋችሁ ይሄዳል። እሱ ብቻ አይደለም፣ ፈተና ላይ አጠያየቁ ትንሽ ለወጥ ይላል። እንደ ኖርማል የክላስ ፈተና አይደለም ማትሪክ ላይ ታውቁታላችሁ። ለሱ ዝግጁ የምትሆኑት በደንብ ስታጠኑ በደንብ ብዙ ጥያቄ ስትሰሩ ነው። በጥያቄ ስትሰሩ ደግሞ ሌላው ማስታወስ ያለባችሁ አእምሯችሁ በደንብ ያስታውሳል። ካነበባችሁት አንድ ሴንቴንስ ወይም አንድ ፓራግራፍ አንድ ፔጅ ይልቅ የሰራችሁትን 2-3 ጥያቄው ስለወጣበት ቶፒክ የበለጠ ታስታውሳላችሁ ዳን ስለሱ የተጻፈ አንድ ገጽ 2 ገጽ ወይ አንድ ፓራግራፍ ማለት ነው። ለምንድነው አእምሯችሁ ለጥያቄ የተሻለ ቦታ አለው ኤንድ የተሻለ ቦታ የምትሰጡትን ነገር ደግሞ ታስታውሳላችሁ። አዘቦነስ ሁል ጊዜ እንደምለው በቂ ረፍት አድርጉ። ስታጠኑ ፎከስ ኤንድ ኮንሰንትሬትድ ሆናችሁ የማትረበሹበት በጣም ኢፌክቲቭ የምትሆኑበት ሰዓት ላይና ቦታ ላይ አጥኑ። እናም ጤናችሁን በደንብ ጠብቁ። እንደዚህ አድርጋችሁ ከተዘጋጃችሁ ሁሉንም ያልኳችሁን 5ቱንም ከኤክሴል እስከ ጊዜያችሁን በአግባቡ መጠቀም ፖርሽኑን እንዴት ከቨር ማድረግ እንዳለባችሁና ብዙ ጥያቄ እስከ መስራት ድረስ ጥሩ እቅድ በመጠቀም እነዚህን ሁሉ አንድ ላይ ኢንተግሬት አድርጋችሁ ከተገበራችሁት እመኑኝ ማትሪክን በትክክል ጥሩ ውጤት ታመጣላችሁ። ኤንድ ኢንቨስት ካላደረጋችሁበት በደንብ ካለፋችሁ የሆነ ነገር ሳክሪፋይስ ካላረጋችሁ ውጤት አታዩም። የፈለጋችሁትን ሰክሰስፉል የሆነ ተማሪ ጠይቁ። ብዙ ነገር ከራሱ ላይ ቀንሶ ከጊዜው ላይ ከፍላጎቱ ላይ አስቀርቶ ነው የፈለገውን ነገር ያመጣው። ማለፍ ሊሆን ይችላል እቅዳችሁ፣ ትልቅ ውጤት ማምጣት ሊሆን ይችላል። ለሁላችሁም የሚሆነውን የሁላችሁንም ፍላጎት ያማከለ ነገር ነው የሰራውላችሁ ብዬ አምናለሁ። እነዚህን 5ቱን ነገሮች በሙላ ተግብሯቸው። ስትተገብሯቸው ውጤት እንደምታዩበት አልጠራጠርም። ሌላ እናንተ የምትጨምሩት ነገር ካለ ለጓደኞቻችሁ ሼር ማድረግ የምትፈልጉት ነገርም ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ያገኛችኋለሁ።